ትራምፕ የኔ ሰራተኛ ነበር። ወንዶች አእምሮ ውስጥ ሴቶችንና ጋብቻን በተመለከተ ብዙ የፈረሱ አመለካከቶች አሉ። ሴቶች ውስጥም እንደዛው። ለምሳሌ ወንዶች ሁሉ ሴት ልጅ የሚዋሻትን ማለት ምንድነው? በምን ቋንቋ ልናገረው? ይሄ መጀንጀን የሚባለው ወይም ደግሞ መገየድ ምናምን እንደሱ አይነት ነገር የሚያወራትና ገንዘብ የሚያሳያትን ወንድ ትወዳለች ነው በቃ። እና ሴት ልጅ ገንዘብ ካለ ሴት ልጅ አለች ነው። ሴት ልጅን በገንዘብ አታገኝም። በየአመቱ ነው የምናገረው። በገንዘብ አብርሃም ምተኛ ሴት ልታገኝ ትችላለህ። ሚስት አታገኝም። የህይወትህ አጋር አታገኝ። ገንዘብ ሚስት አይገዛም። ገላዋን ሊገዛ ይችላል። ግን ይሄ ወሬ አለ እና ዝም ብለህ በቃ አውራ እንትን አድርግ። ዝም ብለህ ገይዳት በቃ ሄሊኮፕተር አለኝ እና አሜሪካ ላይ ራሱ ትልቅ ህንጻ አለኝ፣ ትራምፕ የኔ ሰራተኛ ነበረ ምናምን እያልክ አውራ አይነት ነገር አለ። ውሸቱን ያወቀች ጊዜ ታሪክ ያበቃል። የሰፈር ወሬ ነው። ሌላው ቀርቶ በወሲብ ላይ እንኳን ብዙ ስለ ሴት የተሳሳተ ጤናን ሊጎዱ የሚችሉ አመለካከቶች አሉ። ሴቶች ደግሞ ወንድ ልጅ ሆዱ ከሞላ ወሲብ ካገኘ በቃ ይላል። ሐሜት ነው አይደለም፣ እንደሱ አይደለም። በጣም ብዙ ከዛ ያለፉ ሰዋዊ ኒዶች አሉ። ስለዚህ ብዙ የፈራረሱ አመለካከቶች አሉ።